ሰላም ሰላም ውድ ቻናሌ ተከታታዮች ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ እንግዲህ ተልባ ነው ይዤላችሁ የመጣሁት። እንግዲህ ተልባ ለብዙ ነገር ጥቅም አለው። አንዱ እንግዲህ ለአፕታይት፣ ለህፃናት አፕታይት፣ ለኛ ደግሞ ለአዋቂዎች ደግሞ ለጨጓራ በተለይ ለሚያመን ሰዎች በጣም ፍቱን መድኃኒት ነው። በእውነት እኔ ያሽሉኛል። ስለዚህ ይሄንን እኔ ስላሻለኝ እናንተን ብትሞክሩት በሚል ነው ዛሬ ይዤላችሁ የመጣሁት። እንግዲህ ቪዲዮውን ስትጀምሩት ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ጀምሩ። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። አብራችሁን ቆዩ። እንትን እናረጋለን፣ አጥበን እንዘፈዝፈዋለን ማለት ነው። እሺ እናጥበዋለን። ውሃ አድርገን አፈርም ካለው ኦልሞስት ለቅመነዋል፣ ግን ተልባ ስለሆነ አፈርም ካለው እንዲል አድርገን እናጠላለን ማለት ነው። ያጥልለናል። ይሄው ውሃውን አደፋን። ከዛ መልስ እናደርገዋለን። ከዛ ውሃ ላይ አድርገን እናሳድራለን ማለት ነው። ይሄ እንዲህ ውሃ አድርገን እንዲሁም መቀቀል ትችላላችሁ። እኔ ግን ዘፍዝፌ አሳድራለሁ ማለት ነው። ተልባ ይሄንን የሚመስለው ነው አድሯል። ሚራቡት ይዝለገለጋል። ይሄንን እንቀቅለዋለን ማለት ነው። እኔ እናንተ በድስትም በምንም ማድረግ ትችላላችሁ። ይሄንኑ እንዳለ በውሃ አድርጌ እጥለዋለሁ ማለት ነው። ስቶቭ ላይ ለጥደዋለሁ ማለት ነው። ይሄው እቃችን ላይ እናፈላበት እቃ ላይ እንገለብጣለን ማለት ነው። ይሄን እሳት ላይ እንጥዳለን ማለት ነው። ከፈለግን ውሃ መጨመርም ትችላላችሁ፣ ችግር የለውም። እንግዲህ እንደምትመለከቱት ጥጄዋለሁ። እሳት ላይ ውሃ ጨመር አድርጌበታለሁ። እናንተ በተዘፈዘፈው ውሃ ብቻ ማድረግ ትችላላችሁ፣ ችግር የለውም። ስለዚህ በዚህ መልክ እየፈላ ነው ያለው ማለት ነው። እንደምትመለከቱት ይሄው ሊፈላ ነው ያለው። ይሄው በዚህ መልክ እንግዲህ እናፈላዋለን። በደንብ እንዲተከተክ እናረጋለን ማለት ነው። ጨው እናረግበታለን። ለጣም እቺን የምታክል ጨው እናረግበታለን። ደርሶልናል። እናውጣዋለን። እንዲቀዘቅዝ እናረጋዋለን ማለት ነው። እንዲቀዘቅዝ እንተዋለን አውጥተን። እንደምትመለከቱት ብርጭቆአችን ላይ ይሄን የሚያህል ጤና አዳም እናረጋለን። ስኳር እናረጋለን። ተልባችንን በዚህ መልክ እንግዲህ ላዩ ላይ የሎሚ ጭማቂ እናደርግበታለን። እንግዲህ ይሄንን የሚመስል ነው በስተመጨረሻም የሆነው። እንደምትመለከቱት ይሄንን የሚመስል ሆኗል። ይሄንን የሚመስል እንግዲህ አድርጌ ለ7 ተከታታይ ቀናት ተጠቅሜ ነው የተሻለኝ። ይሄንን ይመስላል። እናንተም ከወደዳችሁት ቪዲዮውን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻው።